ሰላም ሰላም ቤተሰብ እንዴት ዋላችሁ? እንዴት ቆያችሁ? ሁሉ መልካም እኔ ጋር ሁሉም ነገር ሰላም እግዚአብሔር ይመስገን አለሁ። እንዴት ናችሁ? ቆይታ እንዴት ነበረ? እኔ ጋር ሁሉም ነገር ሰላም እግዚአብሔር ይመስገን አለሁና ከሀገርም ውጭ ከሀገር ውስጥ ያላችሁ ሁላችሁም ሰላም እኔ ጋር ሁሉም ነገር ሰላም እግዚአብሔር ይመስገን አለው። እና እዚህ በተለይ በጆርዳን ላይ ያላችሁ በጆርዳን መካከል ያላችሁ እህት ወንድሞቼ ወገኖች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ውሎ እንዴት ነበረ? ሁሉም መልካም ነው። እኔ ጋር ሁሉም ነገር ሰላም ነው እግዚአብሔር ይመስገን አለውና ዛሬ በጣም ጠዋት ደንግጣችኋል ብዬ ነው ማስበው እንደኔ ማለት ነው። እና ጠዋት ያጋጠመኝ ነገር ልንገራችሁ በዚህ በአጋጣሚ ማለት ነው። እና ያው እኔ ያለበት ቦታ አማን ነው። አማን ውስጥ ነው ያለሁት እና እናንተ ያው አማን ውስጥ ያላችሁት ሌላ ቦታም ይደርሳል፣ ግን ሆኖም እዚህ በጣም ይደርሳል እኛ ጋር ማለት ነው። ምክንያቱም እስራኤል ከኛ ጋር ቅርብ ለቅርብ ነች ማለት ነው። አንድ ነው ቅርብ ስለሆነች ጠዋት ከቀኑ ማለት ከረፋዱ 3 ሰዓት ይመስላል 3 ሰዓት ነው። አዎ 3 ሰዓት ይሆናል ብዬ ነው ማስበው። እና ከዛ ከአልጋዬ ተነስቼ ቡናዬን ጠጥቼ ሁሉም ጨርሼ ወደ ስራዬ ልግባ ብዬ ትንሽ ስልኬም አየት አድርጌ ወደ ስራዬ ስገባ ሁሉም ይዤ ያው በሩ አጠገብ በሩን ለመከፈት ውጭ በር አለ የሆነ የበረንዳ በር አለች እና እሱን ከፍታለሁ ብዬ እሱ ጋር ስጠጋ ተተኮሰ። 3 ጊዜ ነው እዛ ቆሜ 3 ጊዜ ነው የተተኮሰውና እንዴት እንደሆንኩት እንዴት ተደረገጥኩት። በቃ ቤቱ ተንቀጠቀጠ። እግዚአብሔር እንደምላችሁ ማንም ሰው የለም፣ ሰዎቹ ተኝቶ ነበሩና እንዴት እንደሆንኩት እኔ አውቃለሁ። እግዚአብሔር ነው የሚላቸውና ከዛ በኋላ ክላስ ገብቼ ማላቀ እኔ ሮጬ በሩጬ እንዴት እንደ ክላስ ገባሁት። እግዚአብሔር ነው የሚላቸውና ደግሞ ተመልሼ ቁጭ ብዬ መድኃኒዓለም አንተ ብቻ እርዳን እያልኩት አጠገቤ መሰለኝ እንዱም ስራዬ ብቻ ስለሚያስብ አጠገቤ መሰለኝ ታውቃላችሁ፣ አጠገቤ መሰለኝና በሩጫ ክፍል የገባሁት። ከዛም በኋላ ተረጋጋሁት። ትንሽ ስቆይ ደግሞ መድኃኒዓለም አንተ አግዘኝ፣ ሁላችሁም ባላችሁበት ቦታ አንተ አግዘኝ ብዬ በቃ ወደ ስራዬ ተመልሼ ስራዬ ገባሁትና በጣም ያስፈራል። እየቀጠለ ነው፣ እየባሰ ነው። ደግሞ እንጃ ብዙ የሚያወሩት በዜና ላይ ሲሰማ የሚያስፈራ ነገሮች እየመጡ ነውና መድኃኒዓለም እንግዲህ ሁላችንም ይጠብቀን። እንዲሁም ከእስራኤል ወደ ጆርዳን ሰው እየገባ ነው ለመኖር ማለት ነው፣ ወይ ራሱ ሀገር ለመሄድ ወደ ጆርዳን እየገባ ነው ይላሉና እንግዲህ አይታወቅም ምን እንደሚፈጠር ብቻ እግዚአብሔር ያውቃል። እንጃ እስራኤል ደግሞ አሜሪካንም ወደ እስራኤልን ትደግፋለች። መጨረሻው እንጃ በጣም ያስፈራልና ለሁሉም ለሀገሩም ሰላሙ እርቁን መድኃኒዓለም ይስጠን። ሀገር ካለች ነው እኛም ለስደት የወጣነው፣ ሀገር ካለች ነው ሰርተን የምንመልሰውና ሀገሩ ሰላም ያደርግልን መድኃኒዓለም። እናንተም ጸሎት አድርጉልኝ። በርቱ፣ አይዛችሁ፣ አትፍሩ። መድኃኒዓለም እንግዲህ ሁላችሁን እየጠብቃችሁ እንደዛ ይላችኋለሁ። ድጋሜ ቪዲዮ እስከሚገናኝ ድረስ ቸር ቀን ይሁንላችሁ። ቻው ወገኖቼ።